ወባ እንግዲህ ኦልሞስት ባለፈው አንድ አመት ማህበረሰቡንም እኛንም ትልቅ ዋጋ ሲያስከፍለን ነው ያለፈው። እንግዲህ ምናልባት ከአንድ ሁለት ወር ቀደም ብሎ በነበረው ጊዜ በርካታ ሰዎች በበሽታው ተጠቅተው ነበር። እንግዲህ ባለሙያውም በዛ ልክ የነበረውን ቢያንስ እንግዲህ በሽታውን ስርጭቱን መቆጣጠር እስኪቻል ድረስ ሰው እንዳይሞት ተገቢውን አገልግሎት መስጠት ስለሚያስፈልግ በዛ ደረጃ አቅማችን አሟጠን ስንጠቀም ነው የነበረው። እንግዲህ በዛም እንግዲህ ፈጣሪ የተመሰገነ ይሁን። እንግዲህ ሞት በቀበሌያችን ሳይመዘገብ በወባ ምክንያት ሞት ሳይመዘገብ የበሽታውን ስርጭት አሁን በቢሮም በጤና ቢሮም በማህበረሰቡም በእኛም በጋራ ርብርብ በቀበሌው የበሽታውን ስርጭት ኦልሞስት አሁን ባለው እንትን የተገታበት ሁኔታ ነው ያለው። ኦልሞስት ሙሉ በሙሉ ጠፍቷል ባይባልም ግን ከነበረው አንፃር ሲታይ አሁን ኦልሞስት በከፍተኛ ሁኔታ ቀንሷል። በጣም ብዙ ሰርተንበታል። በጣም ብዙ ስራዎችን ሰርተናል። በመጀመሪያ ደረጃ ጤና ኤክስቴንሽኖች ቤት ለቤት እየሄዱ ይሄ ስራ ሲሰራ እንግዲህ አሁን ወባ ላይ ብቻ ሳይሆን ከዚህ በፊት ቺኩንጉንያ ላይም ደንጊ ላይም የሚሰሩ ስራዎች ተመሳሳይ ናቸው። እዛም ስንሰራ የቆየነው ስራ ነው። አሁንም በዚህ አመት ቤት ለቤት እየሄዱ የማፋሰስና የማዳረቅ ስራውን በደንብ ግንዛቤ ሰጥተዋል። በዛ ምድጃ ተሰርቷል። ከዛ ውጪ በዘመቻ ደረጃም ከማህበረሰብ ውስጥም ሰው የመንደር ኮሚቴ ተሰሚነት ያላቸውን ሰዎች ማውጣተን በእነሱም ጭምር ቤት ለቤት ተኬዶ በዘመቻ ደረጃም ተሰርቷል። ከዛ በኋላም ከመደበኛ ስራቸው ጋር ሁሌ ነው አሁን ድረስ ከመደበኛ ስራ ጋር ተያይዞ የሚሰራ ስራ ነው የሚሰራው ማለት ነው። ሌላው ደግሞ የጽዳት ዘመቻዎችን በርካታ የጽዳት ዘመቻዎችን አድርገናል። በተለይ ቡትጂ ወንዝን ተከትሎ የተቋሙ የጎሮ ጤና ጣቢያ ሰራተኛም የጤና ኤክስቴንሽንም ማህበረሰቡን ያስተባበርና የቀበሌ አመራሮችን ቀበሌ 02 ቀበሌ አመራሮችን በተሳተፉበት ሁኔታ ተደጋጋሚ የጽዳት ዘመቻ አካሂደናል። በርካታ የሰራናቸው ስራዎች አሉ። የአካባቢውን የማጽዳት፣ የማፋሰስ፣ የማዳረቅ ስራዎች አንዱ ነው። በተለያየ መንገድ ቤት ለቤት በጤና ኤክስቴንሽኖች በዘመቻ ከቀበሌዎች ጋር ከጤና ቢሮ ድጋፍ በርካታ በዘመቻዎች የሰራናቸው ስራዎች አሉ። ከዛ ውጭ አጎበር ቀደም ሲል አጎበር አሰራጭተን ነበር። እሱንም በተመሳሳይ ማህበረሰቡ ቢያንስ ከዚህ በሽታ ራሱን ለመጠበቅ አጎበር መጠቀም ስላለበት እሱን የግንዛቤ ማስጨበጥ ስራውን እየሰራን ነው የነበረው። ከዛም ውጪ ቤት ለቤት አሁን ለምሳሌ አንድ ኬዝ ሲመጣ እዚህ አንድ ሰው ታሞ ወባ ፖዚቲቭ ሲሆን ማለት ነው እሱን ቤተሰብ ተከትለን በሰባ ራዲየስ ላይ እንመረምራለን ማለት ነው። ከዛ ውጭ አክቲቭ ኬስ ሰርች ወይም ደግሞ አንድ የወባ ታካሚ እኛ ጋር መጥቶ ወባ እንዳለበት ከተረጋገጠ ወደ የሚኖርበት አካባቢ እንሄድና በዛ ታካሚ 70 ሜትር ራዲየስ ውስጥ ያሉ ቤቶችን በዛ ራዲየስ ውስጥ የሚኖሩ ሰዎችን የወባ ምርመራ ማድረግ ያለባቸውን እዛው መድኃኒቱን የመስጠት እና በሽታው ምልክቱ ሰዎች ከመታመማቸው በፊት እንዲድኑ የማድረግ። ሌላው ወባ ካለባቸው ሰዎች ትንኝዋ ስትነድፍ ነው የሚተላለፈው። በዚሁም የስርጭቱንም የመግታት ስራ ነው የሰራ ነው።
እንግዲህ በቅርብ ጊዜ ደግሞ በጤና ቢሮ በኩል ምናልባት የምታስታውሱት ከሆነ ድሬዳዋ ዩኒቨርሲቲ ላይ ላውንች የተደረገው የላርቫ ሶርስ ማኔጅመንት በቬክተር ሊንክ በኩል እየተሰራ ነው ያለው። እሱ አሁንም እንደቀጠለ ነው። በዋናነት ቋሚ የትንኝ መራቢያ ቦታዎችን የማከም ስራ ነው። ከዛ ውጭ ሊፋሰሱ የሚችሉ ብዙ ባለሙያዎች ናቸው የተቀጠሩት በዛ በኮንትራት ተቀጥረው እየሰሩ ያለው። የሚፋሰሱትን የማፋሰስ ህብረተሰቡን የማስተማር ከዛ ውጭ ግን መፋሰስ የማይችሉትን ውሃ የማከም ስራ አሁንም እየተሰራ ነው ያለው። እነኚህ ሁሉ እንግዲህ ተደምረው ነው በሽታውን በተቻለ መጠን ከነበረበት ከፍተኛ ስርጭት መግታት የተቻለው። ማህበረሰቡ ላይ ያለ ክፍተት አለ ብዬ የማስበው ነገር ምን መሰለህ? በእርግጠኝነት ሙሉ ማህበረሰብ በዚህ ደረጃ የጤናውን ትምህርት አግኝቶታል። በጣም ተደጋጋሚ የተሰራ ስራ ስለሆነ ማለት ነው። ስለ አጎበር አጠቃቀምን በጣም ተደጋጋሚ የተሰራ ስራ ነው። አግኝተው ተምረዋል ማለት ነው። ያለው ችግር ምን መሰለህ? የጽዳት ዘመቻ ማህበረሰቡን ቀስቅሰን በምንወጣበት ሰዓት ብዙ ማህበረሰብ ተሳታፊ አይሆንም። በጣም ጥቂት ማህበረሰብ ነው ከኛ ጋር ወጥቶ የሚያጸዳው ማለት ነው። ያ ስራ ደግሞ የኛ ብቻ ሳይሆን የማህበረሰቡም ጭምር ነው። በጋራ ካልሆነ በስተቀር እኛ ብቻችን ሰርተን ይሄን ችግር ልንቀርፈው አንችልም። ማህበረሰቡ ግዴታ ከኛ ጋር ተባብሮ መስራት መቻል አለበት ማለት ነው። ከህብረተሰቡ ጋር ያለው ተሳትፎ ትንሽ አናሳ ነው። እንግዲህ በተለያየ መንገድ የህብረተሰቡን የግንዛቤ ደረጃ አሰስ ለማድረግ ሞከር። እንግዲህ ከግንዛቤ ከማወቅ ጋር ብዙ ክፍተት አያሳይም። ኦልሞስት ከ96-94% ህብረተሰቡ እነኚህ ወባ፣ ቺኩንጉንያ፣ የደንጊ ትኩሳት እንዴት እንደሚተላለፍ ምን አይነት ምልክት እንዳላቸው በአብዛኛው መረጃ እውቀቱ እንዳለው ነው የሚያሳየው። ግን የመከላከያ መንገዶችን በቋሚነት የመተግበር ላይ እንግዲህ ፕራክቲሱ ላይ ነው የተወሰነ ክፍተት የሚያሳየው። ህብረተሰቡ እኛ ሄደን ሁልጊዜም ባለሙያ ሄዶ ወይ ሌላ ሰው ከሌላ ቦታ መጥቶ ሰርቶልን ሳይሆን በየቤታችን ያለውን ነገር የማስተካከል የማጽዳት የማፋሰስ ስራ ሁላችንም በየቤታችን መስራት አለብን። ይሄ በዚህ ላይ አተኩሮ ለመስራት አጎበሩን በአግባቡ አለመጠቀም አንዱ ተግዳሮት ነው። ከዛ ውጭ አብዛኛው የነበረው ኬዝ ከዚህ ከቡትጂ ወንዝ ጋር በቡትጂ ወንዝ ተፋሰስ በግራና በቀኝ ያለው አካባቢ ነው የነበረው። እሱም እንግዲህ ወራጅ ወንዝ ነው፣ የተፈጥሮ ወንዝም ስለሆነ እንግዲህ በቋሚነት እየተፋሰሰ እያዳረቅን ሁል ጊዜ እንትን የምንለው አይደለም። አንደኛ ህብረተሰቡ የሚጠቀምበት ያለ እንትን ነው። ሁለተኛው አሸዋ ላይ ነው ያለው። በተለይ ዛሬ ቢጸዳ ነገ በየቦታው ሊያቆር የሚችል ስለሆነ በቋሚነት መፍትሄ የሚፈልግ እንትን ነው። እነኚህ ሁለቱ ናቸው በዋናነት የነበሩት። የአጎበር አጠቃቀሙ ዝቅተኛ ነው። በተለያየ ምክንያቶች ያነሳሉ። አንደኛ ይሞቃል፣ ምቹ አይደለም። ብዙ ምክንያቶችን ቢያነሱም ግን ያም ሆነ ይሄ ለጤናችን ነው ዋናው ነገር። ስለዚህ አጎበርን ህብረተሰቡ መጠቀም አለበት። ወባ አንዱ ፓኬጃችን ነው። የጤና ኤክስቴንሽን አንዱ ፓኬጅ ነው። ስለዚህ በመደበኛ ስራም የሚሰራ ነው። ግዴታ ዘመቻ መሆን አይጠብቅም። በመደበኛ ስራ ይሰራል። በማንኛውም በቤት ለቤት በሚሄዱበት ሰዓት ላይ በዚህ ላይ የማስተማር ስራ፣ ሁለተኛ ደግሞ የወባ ምልክት ያላቸውን ሰዎች ካገኙ ወደ ተቋም ሪፈር ማለት ወይም አርዲት ይዘው እዛው ሰርቶ ቼክ አድርጎ ፖዚቲቭ ከሆነ ወደ ተቋም የመላክ ስራዎች ይሰራሉ። እነዚህ ግዴታ ጤና ኤክስቴንሽን መደበኛ ስራዋ ነው የሚሰራው ማለት ነው። ከዛ ውጪ ደግሞ ምንድነው ቅድም እንዳልኩ ከአንድ ሰው መጥቶ ተቋሙ ላይ ፖዚቲቭ ከሆነ ያንን ሰው ተከትለን ሄደን እንሰራለን። ያ ምንድነው እንትን የሚለው አንደኛ ትራንስሚሽኑን ይቀንስልናል። ምክንያቱም ያ ሰው
ሕክምናውን ሲያገኝ የማስተላለፍ እድሉ እየቀነሰ ነው የሚሄደው ማለት ነው፣ ይቀንሳል። ስለዚህ ቤት ውስጥ ቁጭ ብሎ ምልክት ሳያሳይ የሚያስተላልፉ ሰዎችን ቶሎ አግኝተን ወደ ሕክምና ላይ ወደ ተቋም ሕክምና ላይ ስናደርጋቸው የማስተላለፍ ሁኔታውን ይቀንሳል። ሁለተኛ ነገር ደግሞ ያ ሰው ሳይጎዳ ሳይወርድ በጊዜ እናክመዋለን ማለት ነው። ስለዚህ ብዙ ነገሮችን ሴቭ እናደርጋለን እቤት ሄደን በምናገኛቸው ኬዞች ማለት ነው። ስለዚህ ያም ስራ ቀጣይነት አለው። አጎበሩን በአግባቡ መጠቀም ያስፈልጋል። ይሄን በማድረግ የራሳችንን ጤና የመጠበቅ በሽታውን የመከላከል እንግዲህ አንድ ተላላፊም ስለሆነ አንዳችን ራሳችንን ጠበቅን ማለት ለሌላውም ሰው ተጠነቀቅን ማለት ነውና በዛ መንገድ ሁላችንም የራሳችንን ድርሻ እንድንወጣ ጥሪ ማስተላለፍ ፈልጋለሁ። የወባን በሽታ የጤና ኤክስቴንሽን ባለሙያ አሊያም ደግሞ ተቋም ያለው ሰራተኛ ብቻው ሊከላከለው የሚችል በሽታ አይደለም። ስለዚህ ህብረተሰቡ በጋራ ከኛ ጋር ሰርቶ በጋራ ልንከላከለው ይገባል ማለት ነው። በየቤቱ ሲመጡ ጤና ኤክስቴንሽኖቹ በሚሰጧችሁ መረጃ መሰረት እቤታችሁ ውስጥ ያለውን የሚቀመጠውን ውሃ በአግባቡ እነሱ በሚሰጧችሁ የትምህርት ደረጃ መሰረት በአግባቡ እንድትጠቀሙና በአካባቢያችሁ ላይ ያቆረ የተቀመጠ ውሃ ካለ መፋሰስ ካለበት እንድታፋሰሱ የሚዳረቀው መዳረቅ አለበት። ከአቅማችሁ በላይ የሆነ ነገር ካለ ደግሞ ለሚመለከተው አካል በማሳወቅ እንድትተባበሩን ነው። ከዛ ውጪ ደግሞ በተለያየ ጊዜ የሚዘጋጁ የጽዳት ዘመቻ ላይ ያው ጽዳት የጋራ ስለሆነ በጋራ የምንጠቀምበት ነገር ስለሆነ እንድትሳተፉና አካባቢያችንን በጋራ እንድናጸዳ የወባ በሽታንም በጋራ መከላከል እንድንችል አደራ ላለሁ።